ያርገኝ ቢሎ አቃተው አለኝ ምን ያርግሽ ልብሽ እዚህ ቀርቶ አይደናታ ለሆድሽ እዚህ ቀርቶ አቋርጬ ልብሴን ዝም ብዬ ተምተም እንጂ ላርግና እሳት ለመሳብ አንቺን ምን የተነሳ አንጓለልኩሽ ብርቄው ይሄን ያለው አለሚ ደህና ነኝ እንደምናችሁ ደህና ነሽ አንቺ እንዴት ነሽ ደህና ነሽ አንቺ ወርቆ ነሽ የመጣሽ አይ ጉድ እንዴት ወጣልም ሰልብለሽ ነው አንቺ ራ እንደው ጥሩ ነው እንደዚህ ደህና ነኝ እኔስ እንዴት ነው ለመድሽው ወይ አገሩ ንፋሱ እንዴት ሆነ ወይ አስናቁ ያደኩበት ቀየው የለመድኩት አይደል እናቴ ምን ማውናትሽ ነው እንደው በዚያም እናቴ ዘመዱ በዚያም ነይ ይለኛል አውቅም እናቴ አሁንማ እናቴ ለምጇል ዋናው እንኳን መልመድሽ ነው አንቺም እኮ ተናንሽ እናት አይደል ሁሉ ሰው እኮ ነው የሚወድሽ ነው እኮ ኧረ የሚሉ አስናቁ እኔማ ምን አርጌላችሁ እንደው እግዚአብሔር ተላው ላይ የመወደድ ጠጋ ሰጥቶኝ እግዚአብሔር ሰው ይወደኛል እሱም አልወዳኝ እኔስ ግምነኛ እንጂ እናቴ ሰው ሲወድ ነው ጥሩ አይ እንደው አረፈርኩኝ ያርግጃለሁ አላገኘው አታ ተበቃ አታ አያሪው ጆሮህ አዳከመ ሌላ ቦታ ሁኝ ልብ የሌላ ቦታ ሆኖ ጆሮ ቢሰማ ልብ እንትን ካላለ ነው ዋጋለሁ ደህና ነኝ ምን አንተ ነጭ በነጭ ትለብሳለህ ትሾተራለህ እንዳንባሳድር ምን ላርገው ብለህ ነው ምን አባቱ ላርገው ደህና ነኝ አንተ እንዴት ነህ ደህና ነኝ ጋውን ምን ያለችት ነው ምን አራ ቢሆንስ እኛተን እንዴት ባንዷ ታንቀን አንቺ እንጂ እንደው አንድ ቀንም እንደው መጥቼ ሳለ እዚያ እንደው ተወንሽ ቁጭ ያለ እንደው ጎረምሳም አላየሁ አባዋራ አፈር ልብላልሽ እንደው የዘንድሮውን ባል ነው ደግሞ ምን ብታይኛ አንቺ የዘንድሮውን ነግዴ አፈሪ ብላ እንደው ባላለኝ ከምትብርቀው ብቻሽን እንደው ቁጭ ብትይ ይሻላል አሁን ጊዜ እኮ እንዴት ምን ነው አንቺ ደግሞ አራ ይፈው ባልተም ቢመጣም ይሻልም ወይ አራ እንዲያ ብለንማ እናት አለም እንደው አንድ ያረባ ዝም ብዬ አልኩሽ እንደው ቁመናው ዘለው ደህና ነው ስታዩ ረመዋ እንኳን ምን ታረጊዋለሽ አንድ ጊዜ በዛ በርሻው ይሮጣል ማታ መጥቶ ዝም ብሎ እንዲህ እንግላል ነው ሌላ ነገር የለም አንቺ ደግሞ እንደው ወጣ መሽ መሮጥ ነው ወደ መስኩ እና ታለውም ወደ ከተማው መሮጥ ነው በዛ በሻያሬቁ የሻያሬቁ ዝም ብሎ እናታለም ዝም ብሎ በዛ ብን ሲል ነው የሚከረም ብታዩ እና እንዴት ነው አሁን አየሁት ዝም ብሎ አልሆነም ነው የምልሽ የዛ ምን ይጃልሽ እንደው ያወቅሽ ደግሞ እዚህ እንደው ኃይለኛ ነሽ እንደው አሁን ኃይለኛነት ሸለከከሽ ወይ አንቺ ኧረ ባንተ ይብስ በኔ ይብስ ተበብሎ እኮ ነው አንቺ ትዳር ምንራ እንደው ብታይ ምን አለ ኧረ እኔማ እናት አለም አሁንማ ለስ ብያለሁ እኮ የለም እንደ ድሮ መስይሽ ነው ኧረ እንግዲህ ምንድን አይ ይሄማ ቀርቶ እናት አለም እንደው ሰውዬው የረባ የለም ዝም ብሎ አንቺም ኃይለኝነቱን ታበዥዋለሽ ዝም ብሎ ሲል ነው ብታዩ ምንድን አንቺ ሸገሽብኝቱን ነገር ጣይጣይቱን እየሰራሽ አይ አታውቂሽምና ነው እንደው ያሽን ማውቃለሁና እንዴት ነው ነገር እናት አለም ማር ዝም ብሎ ፍትፍቱ አይቀር ምኑ አይቀር ነው እናት አለም ቀርጭቱን ነገር ነው የለም እንዲያ የለም እንደዛ ዝም ብሎ እሱ ይመጣል መተኛት ነው ሌላ ነገር የለው ስራው ይሄዳል እዚያችን ከርሻ ቦታ ደርሶ ይመጣል ሽምብራው ምን ፈቃቅዶ ይመጣል ተነስቶ ደግሞ ወደ ከተማ ያን ሻያረቀው የከተማው ነገር ነው እንጂ የከተማው ነገር ያ ከተማ ይገዳይል እንደውንዱን ስብጥብጥ ያደረገ አልስማማ ያን እንደግ ሆነ እና እንዴት ነሽ አንቺስ እንዴት ነው ይመስገን ነው ይመስገን አንተ እንደው ሳልጠይቅ እንዴት ሆነልህ ያ ጉዳይ ያስናቁና ያንተ ጉዳይ እንዴት ሆነልህ ያስናቁና ያንተ ጉዳይ ያው ተሰቃይተ ሞት ኃይል ኔና አይ እኔ እኮ ተናግሬ ተሎ እንደው ወዲያ ፍጥምጥም አድርግ ዝም ብለህ የፈለገውን ታርግ እንዲፈልጋት መጥረቢያም ታንሳ ሙቀጫ ልጅም ታንሳ የፈለገ ዝም ብለህ ጥለው ጠፋ አያልኩና እንዴት ቀረውን ነገር እንደገና ዙሪያ ጥምጥም የምትመጣ ምንድን
ተመልሰ ገባ አሁን እኔ ጠብቀው እሷ ላይ ተመልሼ መገባ አብጃለሁ እንጂ እሷ ላይ ተመልሼ ተገባው አብጃለሁ ማለት ነው። እኔ ጠብቀው አልገባም እሷና እኔ ነገር እኮ በቃ ተቆረጠ እኮ በቃ እህሏችን እኮ ቦግ ሙት በለ አፈሪው ነው መባቻ ወራ ድገመኝማ ሶስት ይሙላ ጭቃይልበስ እያልኩ አታምነኝም እኔ ፍርስርስ ከመሞት መሰንበት አያሌው ከመሞት መሰንበት ነግሬ አይደል እንዴት ነው ማታምነኝ አንተ ማረጋም አታምነኝም በቃ ልበኛ ጎበዝ ነህ አረጋ በቀደም ለታግኝቼ ነገርኩት እንደዚህ እሱም ይጠረጥረኛል ትገባለህ እንዲህ ዙረ ትገባለህ ምናምን አይደለም አልገባ ትቻለሁ በቃ አትድረሽብኝ ብዬ ይቅርብኝ እኮ እንደው አያስችልህም ደሞ ጣዕሚ ስላለመደችው የጣም አውቃ ስዲስ አይሆን ሰው ናት የጣም ያበላች ያክሽን በቅቤ ታስደፋኛል ደሞ እዚህ ላይ አንድ ቀንም ሆዴን ብዬ ልታስደፋኝ ሆዴን ብላ ታስደፋኝ ቅባቱን ማድረግ ነው ሽቶውን ፍሽፍሽ እንቁላሉን መስራት ቋንጣውን መስራት ይኸውልህ ያኛውንም እንዲህ ነው የምታረገው ይሆናል ያን ደቀነብኛል እንዲያርጉ መጣ ደቀነብኝ እንጂ ኮኬን በዚህ አፍርሶ ሊጥለኝ እሷ ልጅ ትደርስና በልቶ እሷ ልጅ ትደርስና 12 አርጎህ ኑራል እንጂ እንደደሩ ስታውንማ ተረስቼ ነበር አረጋ አንተ አያሌው ንሳረስ ተረስቼ አራ ምን ተሞተ የሞተ ሰው መረሳት ነው እና እሷ ጋር አያሌው እሷ ጋር እና በቃ ጨረሳችሁ በቃ አበቃል በቃ ያው አከተለ አዎ እኔ በምረግጥበት እንዳትረግጭ ግን ትለቀሃለች አሁን እሷ ይኸውልህ እንዴው ጣምናም ምንም ስትል እንዴው ጣምና ስትል አስታወስከኛች ምስኪን ያቺ የመጀመሪያ ነበረች ዝም ብላ እናት የሰጣት እንዴው በልቼ ጠገብኩ አይመስላት አይ እንጂ አስናቁ ማን ነው ታንጉትን ነው ታንጉት አንተ ደግሞ እንዴው ታንጉትን አይለችም ታንጉትን እሷ ምን ሙያ የሌላት መጀመሪያ ለነበረች እናቴ ዘመድ በልቶ የጠገባ አይመስላት እናቴ አልጋ የሆነች ምን ዋጋለው እና አስናቁን ተዋት ያቺ እንትና ተጫውተው ማን ነው የምትባል ደሞ አንድ ረጅም ደሞ ቦዛዛ መሳጭ ስብሰባውን የባሰች ዝም ብላ እየሄደች በየምን ነው ቡና ልጠጣ ትላለች አረቂውን ትጠጣለች በየመንገዱ እየወደቀች ስብሰባውን የባሰች ተው አረ አንድ ነበረች ንብ ነበረች ንብ እንደንዝርት የምትሾር የመጀመሪያ ዳውጃ የደቀደኩባት ዳውጃ የደቀደኩባት አባባት ያችማ ያች ቆርቆሮ እንዲያው ስትደፊት ዋልዋ የማይታወቅ ዝም ብላ ሰው ሁሉ ተጠርተን እንኳን አያሌው አላወካትም ዝም ብለህ ነው አሁን ዙሪያ ጥምጥሙን የምትሄድ አላወካትም ዝም ብለህ እኮ ፈጠምን መስሎኝ ያች ፈጠም ያች ምን አልኩ እግሯ እንዲያል እግሯ ሽላሜራ ግር ያናጃየራ ያልነካው ለምን አንተስ ምን ያው እና ያስናቁን ጉዳይ ተደምድሟል ተቀብሯል ያስናቁ ጉዳይ ተቀብሯል አይ አራቶ በልተው እኔስ ደህና ነኝ እኔስ ደህና ነኝ እና እንዴት ነው እንደው ልጅም አስከትልሽ አልመጣሽም አላየውሽም ወገኛንሽ ኧረ እንደው አላገባሽም እርቄው እኔስ ብዬ ሞክሬው ነበረ እንዳንቺ ሞክሬው ነበረ እዚያ ተሄድኩኝ ሞከርኩትና እንደው አልሆነም አንቺዬ እንደው እንዲህ እንደምትይው እንደው ሰውየው እንኳን ደህና ሰው ነበር ተኔ ነው መሰል እኔ እንኳን ተኔ ነው መሰለኝ ይውልሽ ኧረ እንደው እዚህ የቁንጩ የባለ ፍክለኛ እዚህ አግብቻ ነበር የጫጉያ የዚህ አንዴው የቁንጩዬን የተቆረጥኩበት አንቺ እዚህ አስወጥተሽ ነበር እንዴት ነው አውርኩ ረስተሹ ነው እንደው የለሽ ይሆናል እኔስ ያለሁማ አይመስልም እንደው የለሽ መሰለት እንጂ እዚህ አግብቻ ነበርና እሱ ፍክለኛ አላልኩሽ እንደው እሱ ትዝ ያለኝ እንደሆነ አውሬ መስሎ ይታየኛል እንደው የመጀመሪያ እኔ ጠባይ ነሳኝውልሽ ጠባይ ነሳሁት እሱም እንደው አለኝ አንተለለ ያርግሽ ልብሽ እዚህ ቀርቶ አይደናታ ለሆድሽ እዚህ ቀረኩ አካል የዚያ ልብ የዚህ ሆኖ አካል የዚያ ቢሆን ምን ያርግ ቢለው አቃተው አልኩሽ ኧረ በቃኝ እንዴው ተንግዲ በቃኝ እናቴ አልቻልኩም ብርቄ እንዴው ምንም ማረግ ነኝ እንግዲህ አለና እናቴ
ተይው በቃ አልተወኋን ማለና ትቶ ይሄደ። እኔም ይኸውልሽ ልቤ ያለ እዚህ ነው እዚህ ቀየየ ላይ እዚህ እናቴ እባድሜ ላይ ያገባሁት እንደው ቁጭኔ ተቆረጥኩበት። እኔስ እንደው ረስቼው ምን ይሆናል ረስተሽው ነው የለሁም ብለሽ ኧረ እንደው የለሽም ተይው የለሽም። አይ ፍክ ሲለኛውንስ የለሽም የለሁም አይደል የለለኩኝ ነው የለሽም እና እዚህ እንደው እንደው በአካል ባታውቂው ስሙን ሲጠሩም አይጠፋሽ ይሆናል። ሲሆንም እንደው በአካል ታውቂው ይሆናል። ኧረ ታውቂዋለሽ እዚህ በእኛው ታውቂዋለሽ። አዋን በዚህ ነበር በላይ አምባ እና ሲለምባ ሆኖ እንዴት እኔ አላውቀውም። ኧረ ታውቂው ይሆናል። የበበላይ ልጅ ጠይም እናቴ ወለላ ሲሄድ እንዲህ የተጎማለለ እንደሆነ በጫንካው ሽመሉን ይዞ እናቴ እንደው ምድር ልግባ ነው የሚያስብልሽ። እንደው አጃ ነው ስለቀረነው ዘውደና ችግር የለም። መልኩን እንኳን አልደብቅሽም። እንደው ኩፋንቻ ነው ግን እንደው እኔ ስለምወደው ነው መሰል አንቺ አበባ ነው። አይ እንዴ አይለ መጀመሪያው እናታ ጠብቀው የሚሉት ነበር ጠብቀው የሚሉት ያ ጎምላላ ጎበስ እሱ ነበር እናቴ እሱ ነበር ቁንጮን የተቆረጥኩ በሱ ነው። ጠብቀው በላይ አልኩሽ እዚህ አበበላይ ልሽ እንደው ጠብቀው ይሄ የኛ አሁን እዚህ ታውቂው ይሆናል እንጂ እና እሱ ነበር እናቴ እንዲያሁኝ እሱ ብድግ ብሎ የሆነ ያልሆነውን አሁን የጎጂ እናቴ እሱ ነበር ደህነኛይቱን ትዳር መስርተን እየኖርን እያለ ይኸውልሽ የሚያመጣናንኩሽ እንጂ እሱን አገበሽ ያችን ደረበብሽ ያችን ምን እየነገርኳት ሲሉኝ እናቴ አመል ዝም ብሎ ከፋ። እሱም ብድግ አለና እናቴ በረሃ አፈር ያስገባሽ እየሰማሽ እየሰማሁሽ አይደለም እናቴ እየሰማሁሽ እኔም እናቴ አሁን አንዱን ጎትቼ ባመጣ ያለሱ አልሆንልኝ አለ ወዲያ እኔ እንደው እኔ አይሆንልኝም ያለሱ ለዚህ ቀርቶ እናቴ አልሆነው እሱም ትቶኝ ሄደኝም ይድፈው ተዚህ በኋላ ትዳራ ፈብላ ብዬ እንክታር እየተውተን እና አሁን እሱን እየጠበቅሽ ነው እሱ ኦራ እናቴ እሱ በዚህ አድሮ ጊዜ ትዳሩን መስርቶ ይሆናል እናቴ እኔም ታውቃለሁ ብዬ እሱን ጠብቀው ያለሱ እንዳልታጅ ነው ያለኝ አንቺ ያለሱ አፈንግላ መስሎሽ ነው እና በይውል የሚል እሱ ነው። ኧረ በእናት ዓለም ውል ዓለም ምንም ዓለም በይ እስኪ አይዞሽ እናቴ አይዞሽ በይ እና እኔማ ምን ሆናለሁ እንጂ ጠብቂው እናት ዓለም ጠብቂው አስናቁ ወዴት እየሄድሽ ነው እናቴ? ስራ አለኝ ብዬ ነው ወደ ስራ እየሄድኩ ነው። ወደዚህ ነበር እኮ የመጣሽ መዋዬ ወደዚህ መንገዴን ሀሳቤን ቀየርኩ አየሽ። ምን አልኳት ምን አረኳት ምን ተናገርኳት? ጠብቀውና ግብቼ ነበር ነው ያልኳት። ሌላ እኔ ምን ነካኋት? ምን ደግሞ የመጣችበት ነው ኮረሳት እኔ እኮ እንዲያውም እናንተ አልተታው እንደሆነ እንዴው ምን አረጀ ልርዳው ሰው ምን አረጀ በመሃል ገብቼ ሰንሰለቱን እንዴው የሚውልህ ልበጥሰው አሁን ትናንትና ተከትላኝ እንዴ ፊት ለፊት ተገናኘ። እኔ አላልኩም ፊት ለፊት እንዴ ተገናኘ ዝክ ብዬ በቆጥቋጦ እንዴ ገባሁና እንደው ምናምን ሁኜ አልፋ ሰይጣን ተላሰስ እንጃለች ስማን ቄስ ይጥራውና አመለጥኩ ተደብቄ አመለጥኩኝ። ከዚያ ልክ እንደው እንዲህ አልፋ እንዲህ ከኋላዋ ዞር ስትል እዚያው ያየች ብላ አብዳ ደንግጣ እንደምናምን ተሰልብየባት አሁንስ ሊነገር ተሰለብኩባት እንዴት እና እንደው እሷ በረገጠችበት መንገድ አልረግጥም ተጊዜ በኋላ ምላሷን አቋቁማ ነው ትመጣ በል እንዴው ተላው ላይ እህልዋችሁም አልገጥሙም ነበር መጀመሪያ እኔማ ተናገርኩ ይመታሃል እንዴው ረሽማል ነው ምን ሚና ወጨፎ በልጅክ እኮ ይዟል ባልሰው እኮ ስሪያት ያላየሁም እንጂ እንዳዞራል ወሬውን ቢያሽ እንዳዞራልኝ እዚህ ላይ እኮ ነው
የሰው ልጅ እዚህ ላይ መሳሪያ አድርጎ ዘፈን አለኝ እኮ አዘፈን ደግሞ ዘፈን እኮ እሱን እያልኩኝ ደግሞ እሱን አሁን እንዴት ዘፈን አሁን እንዴት እሱ እና እቺ ማን እንዲራሃላ ዘፈን የሚል ልታስቆርጠኝ አያሌው ወንድምህን ልታስበላኝ አንተ እያለህ ልበላ ሰላም እንደምን ነሽ? ደህና ነሽ ወይ? ደህና ነሽ ናት? እንደምን ነሽ? ደህና ነኝ። ደህና ነህ? ሰላም ነሽ ወይ? ደህና ነኝ። አንተ እንዴት ነህ? ምስኪን ደህና ነኝ። ደህና ነህ? ደህና ነኝ። ደህና ነኝ። ደህና ነኝ ይመስገነው እግዚአብሔር ይመስገን። እንደው ለመድሽው ይሄን መንደር እንዴት ኋላ ሲሆን እንዴት ያደኩበት አይደል እናቴ ባልና እንዴት አለምዶ አንተ ለመድኩ ዋ ዛሬማ ተደጋግ ዘመድ ጋር እናቴ ተቸር ቤተሰብ ተጨምሬ መንደራችን ሸጋ ነው መንደራችን መስገን እንዲያርጋችሁ አባ መስላችሁ እናቴ ቡናውን አፍልታችሁ ተከተላችሁ አንድያው ኧረ ሌላ ነበር ጧም መሆን ነው እንጂ ሌላ ነበር እሱስ እንደው አንተ ደግሞ ሰምቶም ይነግረኝ ነበር አንተ እንጂ ሰምተሃል ሆነ አንተ እንደው የመጀመሪያ ብትልስ ሰምተሃል? ምኑን ነው አንተ መምጣቷን ማን መጣለች? ያቺ እንዳለ የስቸት ወይዘሮ ኮመቻ ያቺ ብርቄ እስኪ ብታይ ብርቄ የት ቆየት ብርቄ የት መጣለች? ትጭቃይ ለበሰው ታክቲ ነው ተላ የት ነው የመጣች? መቼ መጣች? አሁን አይደል መጣችልኝ ምንድነው አላይታትም እስከ ዛሬ አልሰማም የለም የነገረህ የለም አራፍር አልነገረህም ሰው ለዚህ ጊዜማ ጥሩ ነገር መች ትነግሩኛላችሁ እናንተ ጥሩ ነገር አትነግሩኝ ክፉ ነው እኮ እንዴ አንጠልጥላችሁ እየዛችሁ መጣችሁ ታበቀው የምትሉ ጥሩ ነገር እኮ ነገርኩ እኔማ ነገርኩ ምንድነው እኔን ጨምረህ አንተማ ነገርከኝ ያረጋል መሰሪ መጣ አንተ ሰለስትና እንደውም ገበያ ሄደህ ነው አሉ ቡና ማልመጣህ ታስማረም ቡና መጠጥ ገብተህ አሁን ታስማረ ቤት መጣች እንጂ አበባ መስላለች አትተርንጎ እናቴ የኔን ክብክብ ዝም ብላ ድውልል ትዳራለህ ምሰሶ ናት እኮ እንግዲህ የመጣ እንደሆነ በልቶ የጠገበ ይመስላል መጋገር ነው ማብላት ነው እንግዲህ ታውቃታለህ እነዚያ ነሞጋጌን ሳስታውሷን እየተረሳዋታል አንተ እና የት ሰፈር ሆነች የት ላይ ነው ወይ ተሆነች ዘመዶቿ እና እንደው ስንት ልጅ ወልዳለች አንተ ከተለያየን እኮ ስንት ዘመን ሆነን አያሌው ስንት ዘመን ሆነን ኧረ በክርስቶስ ሰምራን የማውቀው ነገር የለም ወልዳለች እንጃ ባሏስ አለ እንጃኔ ባሉ ይኖራት አይኖራት እሱን እንጃኔ ብቻ ደህንነቷን ቢሆን ግን ለዛሽ ንገርልኝ ዳስናቁ የደፍተራ ጠብቀው ቅጠሉን ምኑንም እንዲያርገ ቦጫ እንዲ ነው ማሳብዳል አዎ ንገርልኝ ለሷ ንገርልኝ እና የት ነው ያለችው እሱ ቤትኛ ባሻገር እኮ ረሳኸው ስንት ተጠርተህ ክደህ ይሻል ወልዳ ጠብቀው እሱን አላውቅ ክደህ አረጋግ እሺ በል እናንተን ሰላም በላት ነው እንጂ ሌላ ምንዋ ኧረ ቢከተኝ በየለው መድኃኒዓለም ምን ጉድ ነው አታ ኧረ ታስበል ኧረ ቤቷ ናት ኧረ ቆይ ኧረ ጉድ ያ እምክ አበላሽ ወገነኔ አበዳ ይለፋን ነገር አባ አለቀ ነገሩ አለቀ አስናቁን በቃ አስናቁ ጋር እንዲህ ነው መለቅባታል ምን ነው የምትለቅባት ሚለቅብህና እንዲሁ አታጣው ደግሞ ይሄን ሜና መጎተት ነፍስህ ኃይል ደግሞ እሱን አስነካታው እና ያውልሽ እንዴት ነው አሁን ዞር እያልሽ ከእህቶችሽ ከወንድሞችሽ ጋር ተጫዋች ተለማመጭ ተጫዋታው አስናቁ ነይ እስቲ ብላኝ እሷ ዘንድ ሂጅ እዛ ቆይተሽ እዚያሽ ቆየሁ አሁን እናቴ ተመስገን የኔ ጌታ እናቴ ደግሞ አሁን ብርቄ እንደው እዚያ ፍራሽ ነው ሄደሽ የገባሽ እዚያች ጎጆ ነው እንጂ ሌላ ምን ጎጆ አለኝ አረካ እዚያች ነው እንጂ ሱስናው እንደው በዛች ሳልፍ ሳገድም እያየኋት እኮ
ፈራርሳለች። እንደው ምን አንድ ቀን ጭቃይቱን አብኩተን ለዳድሰን ብናድሳት እያልኩ እያሰብኩ እንደውም ስትመጪ ትዝ አለኝ። አሁን እውነትህን ነው። አሁን ተኔ ቤት ነበረ የሰራሁት አዲስ ቤት አለ በጎኔ ከብቶች እንዴ እንደው እዚያ ተቆይ ሆነኝ አዲስ ነው ገና እዚያ ተቆይ ሆነ እስከምን ሰራላት እያልኩ ነበር። እንደው ተቀምጬ እንኳን እናንተ እያላችሁ ነገ እናቴ እንደው ደግሞ በዚያ ሳ እንለጥፋታለን አንድ ቀን ያብዬ ነው እንለጥፋታለን። ይሁን ጭድም አለኝ እኔ ጭድም አለኝ። አሁን ጤፉን አበራይቼ አዋለሁኝ ጭድም ስላለኝ ዝም ብለሽ አትሳቀቂ። በምትፈልጊው ቀን ንገሪን ጭቃውን አሽተን ምርግ ነው። ኧረ አሁን ሰላም ነው እናቴ እዚያ እናድሰዋለን። በሰው ሀገር ህጅ ወድቄ ነው እንጂ እናቴ አንድ ከብት ስለምን ስንት ወጥቼ ወርጄ እናቴ እንደ በቅሎ አባት ተለምነው እንኳን ነይ እንስራልሽ ሊሉኝ አንተዬ እንዴው ለምኜ እንኳን ኧረ እንዴው ጉልበት ልገዛችሁ ብዬ እንዴው ስንት ነገር ብዬ እንኳን ወይ በስመ አብ ወወልድ ወመንፈስ ቅዱስ የሰው ሀገር የሰው ነው። አንተ የሰው ሀገር የሰው ነው እናት አለ እዚህ ማደጎች እናቴ ከቴም ነይ እንስራልሽ። ወገኛ ምን ማለት ነው? ተመስገን ወንድምን የመሰለ ነገር ሀገርን የመሰለ ነገር የለም። የሰው ሀገርማ የሰው ሀገር ነው እንዳልሽው በዚያ አስማረ በዚያ አያሌው በዚያ እንዴው ምን አይዞሽ የማይለኝ ሰው አለ ወንድም አልሁኝ ደግሞ ምን ሊጎዳ ያው እነሱማ እያሉኝ ነበር። አሁን እቺ ላኮራርፍና ብርቄዋ ላኮራርፍና ልብሴን እንዲህ ሽቶ ስለሆነ ትሸታለች። አዎ ቅብት ላድርግና አኮራርፌ ልብሴን ዝም ብዬ ተምተም እንዲህ ላድርግና እሰይ አዎ ብርቄ ለአንቺ ብዬ ነው አንቺን ለመሳብ አንቺን የድሮውን ለማስታወስ ብዬ ባይሆን ብታጠፋኝ እንኳን እንደው በሽቶ እንዲህ በሳሙናይቱ በኮኮሲቱ ብትለጀ ብዬ አዎ አሁን እቺን ደሞ ጥንቆል አርጌ ጥንቆል ላርግና ፋይቱንም ትንሽ ጨመር እንዲህ አርጌ እንዲህ ታልተብለጨለሽ እንዲህ ተብለጭ ልጅ ከዚያ እንዲህ ሽሽታም ሲሸታል ታርቀትም እንዲህ ተብለጭ ልጅ እንደው መጣ እንደው እንደ ባብጠምጠም ትልብኛለች። የድሮ ትዝ ይላታል ፈክላታል የድሮ አዎ እንዲሸት እንዲህ አይ ብርቄ አለሙ የኔ ፍትፍት የኔ እንጀራ እንደው ምን ደነኛይቱን ቤት እንደው ብንሰራላት እዚያች ላይ እያሉኝ እንደው እስቲ ቆይ መጀመሪያ ተረጋጋና ኋላ ቀስ እያልን እንትን እንለዋለን እናስተካክለዋለን። እንደው ተጠጋግኑልኛላችሁ እንዴ ወይ ደግሞ አፍርሽም ሌላም ቢሆን ምን አባቱ እንጨት ሞልታልኩ እንጨት አሁን የኔ ባርዛፍ ብትው የኔ ባርዛፍ ጅቡን ተለጥልጧል ለምንሽ ከዛ እንዳለ ቆምጫም ትቼ ማልሰራልሽ ምን አባቱ እና ሌላ የሚቸግርሽ ነገር ታለ እንደው አለሁ እኔ በቃ እንደው ወንድምሽ የኛ ብዙም አትራጂ እና እንዴት ነው እናቴ? አዎ አንተ ጉብት እንዲያው ድግበል እውነቴን ነው እንደው ድግበል በእድሜ ላይ እድሜ ይጨምርልህ እንደው እውነቴን ነው እንደው ዛሬ ማን እንዲያስባል እናቴ ማን እንደው ያንቺ ውለታ አይ አረሳውም በይ አንተ አረጋ ደግሞ እንዴት ላይ ደግሞ አንተ ምን አርጌልህ ነው እንደው አደራህ እንደው ስወጣ ስገባ ደህናዋልሽ የምትሉኝ እናንተ ወጣቶች አይዞሽ የምትሉኝ እናንተ እደጉ እንደው ትልቅ ደረጃ ያድርስህ እንደው ያሳድግህ እናቴ በል አላቁምህ ሰላም ወይ ብርቄ በእናቴ ሰላም አይልኝ እና እንዳልኩሽ ነው በስራውን በምኑም አለው ዝም ብለሽ በይ ሰላም ወይ ራ ጠብቀው ግራ እንደምን ነህ? ደህና ነው እንደምን ነህ? እንዴት ናት? ደህና ነህ? እንዴት ነህ? ደህና ነው እንደምን ነህ? እንዴት ናት? ደህና ነህ? ደህና ነህ? ጠብቀው ምንድነው? እንደው እንዴት አተ ምን ነው ቀንዱን እንደበላው ከብታክክኝ እንዴት ነው? ደህና ነህ? እንደምን ነህ? ደህና ነኝ አንተ እንዴት ነህ ነው? ደህና ነህ? ደህና ነህ? እኛ አክል ናፍቄያለሁ። ታገልከኝ ጠፍተሃል እኮ ጠፍተህ እንደምን ነህ? ጠፍተሃል። ደህና ነህ ግን እንዴት ነህ አንተ? ደህና ነው ወይ ነው እኮ የምልህ እንዴት ደህና ነህ? ደህና ነኝ እንጂ ምን ይሆናል? ደህና ነኝ ረቶኝ ማለት ነው ደህና ነኝ። አንተ ደህና ነህ ወይ? ወዴት የሄድክ ነው? እንዴት ነው ቤተሰቡ አማቶችህ ምናምን ደህና ናቸው? ደህና ናቸው። ጥሩ ነው። እንዴት ነው መኩሪያ? ደህና ነህ? እንዴት ነው? ደህና ነኝ። ደህና ነህ ግን አንተ ምነው ደህና ነህ አበዛህብኝ። ጠብቀው እንዴት ነው? ቆይ መኩሪያው ጠንፈፍ አድርጎሃል? በሽታ ጉንፋን ነገር ጠንፈፍ አድርጎሃል?
ደህና አይደለም እንዴ? ኧረ ደህና ነኝ እኔማ። ጠንፍፍ ካላረገህ ግን የሆነ ነገር አይሸተም? የሆነ ነገር አይሸተም? እንዲህ ጥሩ ማዛ ጥሩ ሽታ እንዲህ ተንፈቅ ያረገህ ከየት የመጣ እሞት ነው እኮ ያው ጠንፍፎት ነው እንዲህ አይሸተም? ምንም ነገር አይሸተም? ኧረ ምንም ካንተ ቢሆን አይሸተም? ያው የራስ ወዝ አይሸትም ብቻ የራስ ወዝ አይሸትም አዛዛ የራስ ወዝ አይሸትም። እዚያ በት ላይ ተዘብዝፎ እያደረ አዛባው ምኑ ሲዝቅ ያድራል። እዚህ ምን አልከተብጡ? ኧረ እንዴት አይሸትም ብዬ ነው። እኔ መሰለ ነገር ትንፍግ እንዴት አላረግህም? አፍንጫ ተጠቅጥቋል። ምን ሽታል? አፍንጫህ ተጠቅጥቋል። ይኸውልህ መኩሪያው ምንም ነገር አልሸተተም። ረሰው እናንተ ዛሬ አልሸተተም። ተው ጠንፍፏል። እኔ መሰለ ማዛት አልሸተተ ጠንፍፏል። አንተ ጤነኛ አይደለህም። ያለ እያራገፈ ሄዳል። ክፋት እንዳስብ የሚደቁ ነው እያራገፈ ወኑ አይሸተም። ምን ሸተተኝ? ይኸውልህ ወንድ ልጅ ለወንድ ልጅ ምቀኛ ውጋት እኮ ነው ውጋት። አሁን ጥሩ ነገር ሸተተኝ ቢል ምን ሊቆርጠው ነው? ይሄ ምቀኛ እዚያ አዛባው ላይ ተዘፍቆ እያደረ ለነገሩ አዛባው አፍንጫው ላይ ተደፍድፎ የሱ ወዛ አዛባ እየሸተተው እንዴት የሽቶ ይሸቷል? እንግዲህ እኮ እንዴ ወድ አድርጎት ነው የሚሆን ነው። እንዴት ነው አልሸት ብሎ ይሆን? እንዴት ነው አልሸት ብሎ ነው መሰለኝ። እንዴት ነው ዝም ብዬ አልሸት ብሎ ከሆነ ምን አባቱ አልሸት ብሎ ከሆነ ግን ሸቶታል። ያው እኮ ነው ሸቶታል። ቡናኛ ሸቶታል። ዝም ብሎ ነው አሁን ያው ተምተም ይታወቃል። እዚህ ብብቴንም ምንንም እንዲህ ብብቴንም ይሄን ግን ዝም ብዬ አቅርድለት ረርት ብላ እንስልለት ጊዜ እኮ ነው ስለዳምጣት ጊዜ አንድ እኔ እኮ የገረመኝ በጉ ነው። ጎርበት ነው ራፍ ብለለት የሚያቀርድ አሳይ ወይ በጉ አክስኛኛ ጨምራት ያደረገችን ጉብላሊ የት ዋላችሁ? የት ነው ጉብላሊ? የት ዝም ብላችሁኝ የምታም ሰላም አትሉኝ? የት ሰላም በሉኝ እንጂ። እንዴት ነው? ሰላም ናችሁ ወይ? ደህና ናችሁ? እንዴት ናችሁ? ደህና ናችሁ? እንዴት ነው? ደህና ናችሁ? ወዲህ ነው እኔ ነኝ እንዲሁ ወጣት ያደርገኛል። ኮኮሷንም እንዲህ አምባሬ ጭቃዋንም መቀባባት እንደ ወጣት ነገር በል አላቁማችሁ ሂዱ በሉ። አንቺ ምን ነው ትልቁ ሰው ይቀለል አንቺ ጭራሽ ደውስ ትንሽ ቆይቶ እንግዲህ ጣይ ሲነካው መቅለጡ ነው ሰውነቱ ላይ እዚህ ላም መስሎ ጫምቧ ነው የሚል ትልቁ ዝም ግርታኛለሽ ግን አሁንስ ጎንበስ ብለሽ ሰላም ስትዩ ቆይተሽ አሁን ደግሞ እሱ መቆራ እና ሀቅ ነው። ምን ያላየሁት ነው አረው እንዴት ያየሁት ነው? እስቲ እሱ ነገር ያለሽ ነገር በስተርጅና ያንበሬ ጭቃውን ምን ነው ዝም ብሎ ነው አንከላክሱ ወስዳት ምንድነው? በስመ አብ ወልድ መንፈስ ቅዱስ ንኳ ብርቄ ጠብቀው መዋ አንቺ ነሽ? አንተ ጠብቀው ነህ? አዎ ነኝ። ብርቄ ነሽ? ኧረ እኔስ ነኝ። አንተ ብርቄ አንቺ አለሽ? መዋ
አለሽ ብርቄ ደህና ነሽ አለሽ ደህና ነኝ አብጓ ደህና ነኝ መዋዬ እናቴ ምንድነው አንቺ ደህና ነህ ወይ ደህና ነኝ አንቺ አለሽ አንጓለልኩሽ በእኔ አንጓለልኩሽ በጣም ይሳማል እና ምን ላድርግ አንቺ ከሰጥ ቁር ብለሻል መዋ አረኔ መዋጅ ሰንጠቆርኩ መንጥዬ አንተ ነው እንጂ ተቆርቆርኩ ከሳኩ አንተ ይቅርበኝ ጥዬሽ ጠፋሁ አንቺ አሞራ በእናትህ ደረግናት ወሬኛው ነው እንጂ ምቀኛው እናቴ ጊዜ አንዳንዱን እያሉ እቺ ለመሰለ ሚስት አለኝ እናቴ ወስተላሽ እናንተ እኮ አልተለያየንም አንቺ ደህና ነሽ እንዴት ነሽ እንዴት ባጀሽ ኧረ ደህና ነኝ እንዴት ባጀሽ እንዲህ ባጭር አድርገህ ባጀሽ እንዴት ወርሽ እኮ ነው የሚባል አንተዬ ውይ ያን ያህል ዘመን እናቴ በልቤ ቋጥሬ ያንተን ናፍቆት ያንተን ሰቀቀን ያንተን ፍቅር ይዤ እናቴ በውስጥ እያሁ እንዴት አለጥቆ ሰው ባየው ሴት ባየው ቁጥር ብርቄ እያልኩኝ እየከነፍኩ እንዳሞራ እናቴ ቡዶች ጅራታሞች እነሱ ናቸው ሊያጁ እኮ አንድ ነገር ያረጉ ይመስል አዋግተው ተዚያና እናቴ ያልሞተ ሰው ይገናኛል እና ተገናኘን ብርቄ አንቺ ኧረ እናቴ እንደው እናቴ አለም ነው ዛሬ ሳደናሽ ደህና ነኝ አንቺዬ እንደው ደህና ነሽ ደህና ነኝ እናቴ ደህና ነኝ እንደው ብርቱን ደህና ነኝ እኔ ሳንተሳ ምን ይሳነው አንተ ተነስክላ እናቴ አንተ እንጂ እና ወዴት ሆነሽ ነው ጎጆ እድሩ እናቴ ባድማ ነው እናቴ